ሰላም ጤና ይስጥልኝ። እንዴት ናችሁ? ላይቭ ዛሬ በቪዲዮ ወጣሁኝ። ይህንንም ኢን ፐርሰን መጥቼ ኤክስፕሌን ማድረግ ስለፈለግኩ ነው። ሰሞኑን በሶሻል ሚዲያ ላይ እየተራገበ ያለውን በእኔና በፋሚሊ ላይ የተነሳውን ይህንን ነገር ክሊር ለማድረግ ያህል ለዛ ነው እዚህ እናንተ ፊት መቅረብ የፈለግኩት። በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ትላንትና was the worst day, one of the worst days of my life። ምክንያቱም የልጆቼን እናት ፋሲካን በሚገርም ሁኔታ ሰዎች እያቀነባበሩ የቲክታክ መነጋገሪያ ስላደረጓት በጣም አዝኛለሁ። ስለሱ መልስ ለመስጠት ያህል ነው። እኔና ፋሲካ ሰፕሬት ካደረግን ኦልሞስት 2 ዓመት አልፎናል። በተለያየንም በኋላ ሰፕሬት ካደረግን በኋላ ኦልሞስት within 3 weeks or so 3 months or so በኋላ ወደ ቲክታክ ውስጥ ራሴ ገባው ማለት ነው። ጆይን አረኩኝ ማለት ጆይን ስላችሁ መጠቀም ጀመርኩኝ። ከዛ በፊት ነበረኝ አካውንት። ቲክታክንም በጣም የምፈልገው አይነት ፕላትፎርም አልነበረም። በጣም ማልወደው አይነት ፕላትፎርም ነበር ከብዙ ነገሮች አንጻር ማለት ነው። ይህንንም እንዳውም አንዱም ከልጆቼ እናት ጋርም ልንለያይም ምክንያት የፈጠረው አንዱም ምክንያት እሱ ነበር። ባይ ዘ ዌይ ሶሻል ሚዲያ አጠቃቀምን በተመለከተ ማለት ነው። እና በዛ የተነሳ ቲክታክን ያን ያህል ኢንትረስትም ውስጤም አልነበረም። ሳላቀው ነው ብቻዬን ቁጭ ብዬ ስጎረጉር በቲክታክ ውስጥ ራሴን ያገኘሁት። እና እዛም እንድቆይ የሚያደረገኝ ምንድን ነው? ሰዎች መተዋወቅ ጀመርኩኝ። ብዙ ህዝብ በቃ ማላቀው ሰዎች ምናምን እና በቃ ፋሚሊ የሚመስሉ ሰዎች ማግኘት ጀመርኩኝ። ከዛም ነገሩ እየባሰ ሄዶ በጣም በብዙ ሰዎች መተዋወቅ ሲጀምር ይህንን ኦፖርቹኒቲ ተጠቅሜ ለምን እንደ ወንጌል መስበኪያ ነገር አላረገውም በማለት እዛ ውስጥ ሰዎች በቃ እግዚአብሔርን ቃል ሼር አረግ ነበር። ብዙዎችም ታውቁታላችሁ። ጥያቄና መልስ እየጠየቅኩኝ መንፈሳዊ ጥያቄዎች ባይብል ውስጥ እየጠየቅኩኝ መዝሙር እየከፈትኩኝ በዛ ራሴን በቃ ቢዚ ማድረግ እንደ ኦፕሽን ተጠቅሜበት ነበር እዛና that's how I got involved with TikTok። እንደውም የቤተክርስቲያናችን ፓስተር እንደዚህ አይነት መረጃ ደርሶኛል ቲክታክ ላይ እንዳለ ምንድን ነው ነገሩ በሚለኝ ጊዜ ያው ቅድስና ለእግዚአብሔር ነው። ቅድስና ለእግዚአብሔር ነው። ሰው ቲክታክ ላይ አይደለም ሌላም ቦታ ላይ ኃጢአት ውስጥ መግባት ይችላል ከፈለገ። ግን እኔ የማመልከው የልጅነት አምላክ ስላለኝ እንዲህ አይነት ደግሞ ጋጠ ወጥነትና ውርደት ያለው ላይፍ ስታይልም ስላላደግኩበት ስለማላቅ እሱ ባደር አላረገኝም። ነገር ግን እግዚአብሔር ቃል ለፓስተርም የነገርኩት ብርሃን በጨለማ ውስጥ ያበራል ተብሎ ተጽፏል። ስለዚህ ጨለማ ውስጥ መብራት ያለብን እኛ ነን። እግዚአብሔር ቃል እንደሚናገረው እና በመጥፎ ቦታ ነው እንኳን ቢባል በዛ ውስጥ ወንጌል መስበክ አለብን ወይ ደግሞ ራሳችን በኑሯችን ሰዎችን ማስተማርም እንችላለን በሚል መንፈስ ነበረ እዛ የገባሁበትና የቆየሁት ቲክታክ ላይ ማለት ነው። ኦፍኮርስ ጊፍትን በማድረግ በዚህ የተነሳ ብዙዎችንም የመተዋወቅ እድል አግኝቻለሁ። በዛም የተነሳ ኢትዮጵያ ለምሰራው ቢዝነስም ቪዲዮዎች ሰዎች እንዲሰሩልኝ ዝም ብዬ በመጠየቅ ብቻ እየተነሱ ሊሰሩልኝ ቪዲዮዎች አሉ። ዶክተሬ በሚባል አፕሊኬሽን ዙሪያ ማለት ነው። ያን ነገር በቃ እዛ መቀመጥ ጀመርኩና የሆነ ታይም ላይ ማለቃት ልጅ መታ ስለኔ ስትናገር ቲክታክ ላይ ስሰማ ደንግጬ ገብቼ አረ ፕሊዝ እንደዚህ የምትዩ ነገር እኔ አይደለሁም፣ ምንም የተፈጠረ ታሪክም ምን የምትዩ ነገር አልተፈጠረም ብዬ ነገርኳት። ነገር ግን አላቆመችም። ሺ ኮንቲኒዩስ። ከዛም የልጆቼን እናት ፋሲካ ጋር ደውዬ ቴክስት አድርጌ ላኩላት። ይሄ የሚባለው ነገር የአንቺ እጅ ካለበት በጣም ነው የማዝነው። ፕሊዝ ያልሆነ ነገር ውስጥ ልንገባ ነው እና እንዲያስቆሙት አድርጊያቸው በሚል ጠየቅኳት። በዛ ሰዓት ላይ ያው ፈቃደኛም አልነበረችም። ሰው ምንም ባዘርም አላረኩ ተውኩት። በዚህ ዙሪያ ያው ብዙ ሰው የሚለውን አለ። እኔ በጣም ነበረ ዲስአፖይንትድ የሆንኩት። ለምን ራሴን በዛ በሚባለው አይነት ማንነት አይደለም ራሴን የማየ ነበረው። ሞር የእግዚአብሔራዊነትን መንፈሳዊነትን ነበር ሞር እያስተጋባው የነበርኩት። ግን የተሰጠኝ ስምና ምሳሌ በጣም ሮንግ ነገር ነበር። እሱ በጣም ህርት አድርጎኝ ነበር።
ነገር ግን ልጅቷም አለማቆሟን ሳይ በቃ ለምን ብዬ ነው ማንም በዚህ ነገር ላይ እንትን አይለኝም በሚል በእልህ ውስጥ ተመልሼ የገባውና እንዳፈለኩኝ ማድረጌን ቀጠልኩ ማለት ነው። እና እግዚአብሔር ስለሚያቀኝ ልቤን ስለሚያቅ ምንም አላፈራሁም። ምንም ማስፈራኝም ነገርም አልነበረም። ይሄ ነገር ኮንቲኒው አድርጎ ዛሬ 2 ወር አካባቢ ነገሮች እንደዚሁ መቀሳሰር ጀመሩ ማለት ነው ተመልሶ። ያን ጊዜ እንደዚህ ድጋሜ ወደ ፋሲካ ገብቼ እንደዚህ እየተባለ ነው ፕሊዝ ይሄን ነገር ማስቆምችው አንቺ ነሽ ማንነቴን ብቻ እንትን አድርጊ ቢሰርቡኝስ ምናምን የሚል ፍራቻው ነበረባት። አይ አንደርስታንድ። ምክንያቱም እኛ በዚህ ስድብ ምናምን ነገር ስላላደግን ስለማናውቀው ለመቀበል ይከብዳል እና አልተጨንኳትም። በዛ ነገር ሄድን ማለት ነው። እና ከዚህ በኋላ አይ ቲንክ ከዛ በፊት ይሄ ነገር በመደረጉ በፊት ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም። ላይፍ እንደተጀመረ ነው። የኔና የእሷ ጓደኝነትና መተዋወቃችን በደንብ ገልጾ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አሁን ቲክታክ ላይ እንደሚባለው ማለት ነው። እና በጣም የሚያሳፍር ነው። እኔ ሰው ዝም ብሎ አንስቶ የሚወስደኝ ምቀማማ ሰው አይደለሁ። ትልቅ ሰው ነኝ። እሱ ያው እንዳልኳችሁ ለቲክታክ መነጋገሪያ ነው የተደረገው ማለት ነው። እና ከዛ ባሻገር አሁን እየተባለ ያለው በጣም ይህን ቪዲዮ ልሰራም ውስጤ የተነሳሳበት ዋናው ምክንያት ሜላት ከቀድሞ ባለቤቷ ጋር ከተከበረው ደራሲ ዶክተር ይስማዕከ ጋር የነበረውን ኢንተርቪው የዛሬ 4 እና 5 ዓመት አካባቢ የነበረውን ኢንተርቪው እቺ ሰው ወጣ እሷ ነች ሜላት ማለት ያው ወደ ቪዲዮ ማዳመጥ ትችላላችሁ። ከኤርፖርት ስመለስ መጥፎ ነገር ያው አየኋት ነገር ብሎ የተናገረውን ኢንተርቪው አዝፍ ሜላት እንደሆነች ተደርጋ ነበር የወጣችው እና ያ ነገር አስቆጥቷት ለዛ መልስ ነው የሰጠችው። ያ ደግሞ በዛ ጊዜ በነበረው የህይወት ጎዳና ውስጥ በቀድሞ ላይፍ ውስጥ የነበሩት ሴትዮ እንደዚሁ ልጇቸው ኢንፎልቭ ያደረገ ብዙ ግርግር የነበረባቸው ስለነበር ለዛ መልስ እየሰጠች ነበር እንጂ ዳይሬክትድ ተደርጎ ፋሲካን እየተናገረቻት አልነበረም። ምክንያቱም እኔ ፋሲካን የማከብራት ሰው ነች፣ የልጆቼ እናት ነች። አደባባይ ላይ እንደዚህ መታ ማንም ሰው ሊያሰጣት የምትገባ አይደለችም። በጣም ነው ማዝነው፣ በራሴ ማዝናለሁ። እንደዚህ እሷ ወጣ እንደዚህ ስለተባለች ነገር ግን I tried my best actually ያ ነገር እንዳይደረግ ግን ያው ሁኔታዎች ስላልፈቀዱ ሆኗል። ይህን ነገር ሜላት ስታውቅ እንደወረደች ከቪዲዮ ከላይቭ በኋላ ሰዎች ወጥተው ያን ነገር ሲያቀሳስሩትና የፋሲካን ፎቶ እየለጠፉ ሰደበቻት የጃሽዬን ምናምን እየተባለ የልጄን ስም እየጠቀሱ ሲያስነግሩ ከንፈር የሚያስመጥጥ ሰውን ቁስል የሚነካ እንኳንስ የኛን በጣም መጥፎ የሆነ ንግግሮች እየተነገሩ ሰዎችን ምስኪን እያስመሰሉ የአንዳንድ ሰዎች ግለሰቦች ፍጆታ ዳርገውናል። ለነሱ ላይቭ መክፈቻ፣ ቪዲዮ መስሪያ፣ እውቅና ማግኛ እና ቫይራል ለመውጫ የኔን ህይወት የፋሲካን የልጆቼን በተለይ ደግሞ የምንወደውን የልጃችንን ህይወት መነጋገር አድርገውት በዚህ ደረጃ አሳልፈናል ማለት ነው እና እሱ አሳፍሮኛል። በጣም አዝኛለሁ። በጣም ነው ያሳፈረኝ። ፋሲካ ማለት ማከብራት መወዳት የልጆቼ እናት ነች። እንደዚህ አይነት ነገር ውስጥ ልትገባ የሚገባ ሰው አይደለችም። ብዙ አፕ ኤንድ ዳውን አብረን ያሳለፍነው ሰዎች ነን። የተከበረች ሰው ነች። ለእሷ የታሰበ እየተመሰለ እሷን ልብ የሚሰብር ቪዲዮዎች ነበሩ የተቀረጹት። እኔ ቆሜ ፋሲካን አላሰድባትም፣ ኔቨር። እንዳውም ዛሬ ከአንድ የታወቀ ቲክታከር ጋር ኮሚኒኬት አድርጌያለሁ። ስለ እሷ አንዳንድ ነገሮች ተናግረዋል ተብዬ ሰምቼ አይቼ ፕሊስ አቁሙ፣
የልጆቼ እናት ናትና ይሄ ለሱ አይገባም ፕሊስ ምናምን ብዬ አስቆሚያቸዋለሁ። ሶሪ ሰዎች ናቸው፣ ኮሜንቴተሮች ናቸው፣ እኔ አይደለሁም ብሎኛል ያ ሰው ማለት ነው። እና እንደዛ አይነት ነገር እሷ ላይ እንዲነሳ በፍጹም አላው አላደርገውም። እኔ ለእሷ ብቻ ሳይሆን ለልጆቼም ክብር ስል ማለት ነው በዚህ ነገር ላይ እንድትነሳ አልፈልግም። የልጃችን ማረፍ ያልበረደ ቁስል ነው ለእኔ፣ እስካሁን ድረስ ያልበረደ ቁስል ነው። መጽናናት ስላለብን ሙቭኦን ማድረግ ስላለብን ነው ሙቭኦን እያደረግን ያለ ነው። ምክንያቱም እግዚአብሔር መልካም ስለሆነ። ከዚህ ባሻገር አንድ መጠይቃችሁ ነገር ፕሊዝ፣ ቁስላችንን እየጠገናችሁልን አይደለም፣ ሀዘናችንን እየረዳችሁን አይደለም። ፋሲካን አገዝኩ ረዳሁ ብላችሁ የምትለጥፉት ቪዲዮ ስፔሻሊ ሮንግ የሆነ ኢንፎርሜሽን ወደ እሷ እየደረሰ ወደ መከፋትና እሷን ወደ ሌላ ነገር ውስጥ ሊከታት ስለሚችል ይህንን ቪዲዮ ባትሰሩ በጣም በጌታ ፍቅር እለምናችኋለሁ። እንዳልኳችሁ ነው። ሜላት ስለዛ ጉዳይ ተናገረች። በመሀል ገብታ ደግሞ ስለ እሷ ኦፒኒየን በሚመስላት ሁኔታ ወላጆች የኃላፊነት የሴት ኃላፊነት ምንድን ነው የሚለውን ነገር በሚመስላት ሁኔታ ተናገረች። የራሷን ኦፒኒየን እና የራሷን አንደርስታንዲንግ ኦር ኮመንት ኦር ኦፒኒየን። ኦፒኒየኑን መቃወም የሁላችንም ኃላፊነት ነው። የሁላችንም ፍላጎትም ከሆነ መቃወም ነው። የሚደግፍ የሚቃወም መቃወም ይችላል። ግን ያንን ድምፅ ወስዶ የእሷን ምስል ተጠቅሞ ፋሲካን ተናገረች ተብላ ፋሲካን ፎቶ ዛሬ ለጥፎ መነገር በጣም ነውር ነው። በጣም ያሳፍር ነው። ይሄ ደግሞ እንደተወራ ስንሰማ ወዲያውኑ በማግስቱ the same day I believe ሌላ ቪዲዮ ሰርታ አውጥታለች። ፋሲካ የኔ እህት ይሄ ላንቺ አይደለም፣ አንቺን መንካት አልችልም ብላ እንደዚህ ማድረግ የምናገረው ምን ደርሰሽብኝ ነው ብላ ተናግራለች። ስለዚህ ከዚህ ውጪ ሌላ ታሪክ የለውም። እንዳልኳችሁ ከማንኛችሁም በላይ ለፋሲካ ምቀርባት እኔ ነኝ። እኔ ልጆች ያን ነገር ቢሆኑ ምደርሰው እኔ ነኝ። እሷን ነገር ብትሆን ምደርሰው እኔ ነኝ። ከኔና ከሷ ውጪ ማንም ለኛ የሚደርስልን የለም። አሁንም ሁልጊዜ ፋሲካን ብታወራት የምትነግራችሁ ነገር ነው። በምንም ነገር ማጎድልባት አይደለሁም። ሰው መለያየት ማንም ሰው ሊያጋጥመው ይችላል። እኛ እንዳንለያይ ነበር የሞከርነው። በማይሆን ሁኔታ በራሳችን መለያየቱ ግድ ሆኗል። ተለያይተናል። ይሄ ሴፐሬሽናችን የቆየ ነው። አምነንበት ሁለታችንም ተነጋግረን ፋይናሊ እንደዚህ እና እንደዛ ተባብለን ተነጋግረን ያደረግነው ነው። ፕራውድ የምንደረግበትና አደባባይ ወጥተን የምናገረው ነገር አልነበረም። ያን ጊዜ ስሜ በሚጠራበት ጊዜ ገብቼ ስናገር እኔ አይደለሁም እንደዚህ አይነት ሰው አይደለሁም ብዬ ስነግራት ያቺ ግለሰብ ባለቤቴ ያልኩ ነው የማወራው የነበረው። ባለቤቴ እንደዛ ያልኩ ነበር የምናገረው እና ያን መልካም አነጋገሬን እንደ ለራሷ ሚዲያ መሰብሰቢያ ተጠቀመችበት። እኔ በዛ ጊዜ ብንለያይም ወይም ደግሞ ሰፕሬት እንኳን ብናደርግ ሰው እንዲያቅም ስላልፈለግኩ፣ ማንም ሰው እንዲሰማም ስላልፈለግኩ በቲክታክ መናገርም አልፈለግኩም ነበር። ምክንያቱም የማከብራቸው የምወዳቸው ጓደኞቼ፣ ፋሚሊዎቼ፣ ቤተሰቦቼ፣ ፍሬንዶችም እዚህ ሀገር ስላሉ ለእነሱ ክብር ስል ቲክታክ ላይ ወጥቼ ከእሷ ጋር ተለያይቻለሁ፣ ሰፕሬት አድርገናል ምናምን ብዬ ለእሷ መመለስ አልፈለግኩም ነበር። ምክንያቱም የኔን ማንነት ነው ኮሽን ማርክ የነበረው ያሱን መግለጽ ስለነበረብኝ። ነገር ግን ልጅቷ አታክ ለማድረግ የፈለገችው እኔን ስለነበረ she kept going, she didn't stop። ያ ነው እስካሁን ድረስ ግሪቬት እያደረገ ያልሆነ መልክና ያልሆነ ስም እያሰጠኝ እዚህ ያደረሰኝና አሁንም ልናገር የምፈልገው ፋሲካ እዚህ ውስጥ አልገባችም። ፋሲካን ማንም አልሰደበም። የተባለው የተነገረው አገን ከበፊት ህይወቷ ጋር የነበረውን ያንን ነው ያንጸባረቀችው። ከዛ ባሻገር ደግሞ አድቫይስ ወይም ደግሞ በራሷ ኦፒኒየን ተናግራለች። እኔ ቁሜ እሷን አላሰደባትም። ሜላት ደግሞ
አገን የተከበረ ደራሲ ትስማከን በፍጹም አታስደፍረውም። ማንም ሰው ስለሱ ሲናገር ዝም የምትል ሰው አይደለችም፣ የምትቆጣ ሰው ነች። ሁላችንም እንደምታውቁ ወይ ደግሞ ሚዲያ ላይ ኮሽን አድርጋችኋት የምታውቁ ሰዎች የመለሰችላችሁን መልስ ታውቃላችሁ። እንደዚህ አይነት ስብዕና ያላት ሰው የኔን የልጆቼን እናት የመዝለፍ አቅም የላትም፣ ስብዕናም የላትም። እኔም ደግሞ አላደርገውም፣ አላስደፍራትም። እና ከኔ በላይ ያሰባችሁ መስላችሁ ወይ ደግሞ ከኔ በላይ ለፋሲካ የተቆራቆራችሁ አስመስላችሁ ብዙ ቪዲዮ ተሰርቶ ሞር ልብ የሚጎዳ እኔም በእውነት ነው የምላችሁ፣ በእግዚአብሔር ፊት ነው የምነግራችሁ። በጣም ነበር ዲፕሬስድ የሆንኩት፣ በጣም ያዘንኩት ትላንት። በብዙዎቻችሁን ቲክታክ ላይ እየገባሁ አረ ፕሊስ ይሄ አይደለም ይሄ ነው እያልኩኝ እንደ እሳት ማጥፋት እየገባሁኝ ለመነጋገር ሞክሬ ነበረ። ፋሲካን የጠቀማችኋት መስሏችሁ በጣም የሚያዋርድ እና የወደፊት ላይፍን የሚያበላሽ ነው። ስለዚህ እንደዚህ ላይፍ ራሴን ገልጬ ልወጣ የፈለኩት ነገር ቢኖር ለዚህ ነው። እግዚአብሔር የሚባል አምላክ አለ። ጌታ የሆነ ሐውልት የሆነ የማይታወቅ ነገር አይደለም። እግዚአብሔር የሚሰራ የሚሰማ እውነተኛ የሆነ እግዚአብሔር ነው የምናመልከውና እግዚአብሔር ሁሉን ያውቃል። ስለዚህ ፕሊዝ ይህንን ቪዲዮ የሰራችሁ ፕሊዝ አጥፉት። አገን ሜላት ያላደረገችውን ነገር ያልተናገረችውን ነገር ፋሲካ ብላ እሷን ብላ ያላደረገችውን ነገር እሷን የሚመስል ታሪክ ያለው ላይፍ ስላሳለፈች እና ስለዛ ላይፍ ስለተናገረች ከዚህኛ ህይወቷ ጋር የሚያገናኝ ነገር አይደለም። እና እኔ I would never do that። እንደዚህ ሊሰድቧት ሲሉ ሰዎች ቆሜ ከኔ ጋር ጓደኝነታችሁን ታቆማላችሁ እንደዚህ ካላችኋት ብዬ የተናገርኩ ነኝ። እንኳንስ ለልጆቼ እናት አብሬ ክፉና ደጉን ላሳለፍኩት ለእግዚአብሔር ሰው ለሱ አይቀርና ማንንም ሰው ጠላቴን እንኳን አላስደፍርም። ያው እግዚአብሔር አምላክ በሚያውቀው ምሕረትን የምጠብቅ ነኝ። እንደዚህ የምትሰድበኝ ልጅ አስታርቀውኝ ይቅርታ ስትጠይቀኝና እንትን ስትለኝ እኔ እግዚአብሔር የማረኝ ሰው ነኝ፣ ክርስቶስ የሞተልኝ ሰው ነኝ። ምንም እንኳን እንደዚህ ስብዕናዬን የሚነካ መንገድ እንኳን ብትናገሪም ምሕረት አደርጋለሁ ብዬ ነው ይቅርታ እንኳን ለሱ ያደረኩላት እንጂ ሰው የማጥቃት ሰውን የመጉዳት ምናምን አይነት ስብዕና የለኝም። ይሄን የሚያውቁኝ ቅርብ ጓደኞቼ ሁሉ ያውቃሉ። እኔን የሚያውቁኝ ሰዎች ያውቃሉ በዚህ አይነት ላይፍ እንደማልሄድና አሁንም ፋሲካን ከኔ የበለጠ የሚቀርባት ከኔ የበለጠ የሚያስብላት ሰው ያለ ከመሰላችሁ ተሳስታችኋል። ልጆቼም ምስክሮች ናቸው። እሷም ራሷ የምትናገረው ነገር ነውና ፕሊዝ በጌታ ፍቅር አሁን የምለምናችሁ እኔና እሷን ሞር የሚያራርቅ ሞር የሚያበላሽ ልጆቼ ላይ ደርሶ የማይበጃቸውን አይነት ቅራኔን የሚፈጥሩ ቪዲዮዎች መስራታችሁን አቁሙ። ለእናንተ ቪዲዮ ፍጀታ፣ ለእናንተ ቪው መሰብሰቢያ አታርጉን። እኛ ብዙ ዋጋ የከፈልን ሰዎች ነን። በተለይ በልጃችን ውስጥ በጣም ቁስል ያለን የተቆሰልን ሰዎች ነን። ፋሲካ ሴት ስለሆነች አይደለም፣ እኔም ወንዱኜ ተሸማቅቄ ላይፌን ያሳለፍኩን ሰው ነኝ። ስለ ልጄ በጣም የተጎዳው ሰው ነኝና ይህን 10 ጊዜ ሲነሳ በጣም ያማል እና የምለምናችሁ ደጋግሜ ፋሲካን የሚነካ ቪዲዮ ያልተሰራ ስለሆነ እሷን የሚያስነካ ማንነትም የሌለኝ ሰው ስለሆንኩኝ ለእሷ የታሰበ እየመሰለ ቪዲዮውን የሚያሳምር ሰውን የሚያሳምር ነገር አታርጉ። ይችንም ልጅ ፕሊዝ አቁም ይበሏት። በጣም በእውነት የሚጠቅም አይደለም። እሷ ቪው ስለሌላት አጀንዳ ስለሌላት እኔና ቤተሰቤ አጀንዳ ልንሆን አይገባንም። በእውነት ነው የምላቸው እና አስቁሟት። እግዚአብሔር አምላክ ዘመናችሁን ይባርክ። ስለሰጣችሁኝ ጊዜ ስላዳመጣችሁ ደግሞ አመሰግናለሁ። ቴንክ ዩ ሶ ማች